አሁን የምንሰራው የቀዶ ሕክምና የሙሉ ዳሌ መገጣጠሚያ ቅየራ ነው። ታካሚያችን የ38 ዓመት ወጣት ሊባል የሚችል ታካሚ ነው። ይህ ታካሚ የዳሌ መገጣጠሚያ አንገት ስብራት አጋጥሞት ረዘም ላለ ጊዜ በባህላዊ ሕክምና ሲከታተል ቆይቷል። አሁን እኛ ጋር ሲመጣ ያው የዳሌ ጭንቅላቷ ለብቻ የበስበስ ደረጃ ደርሳ ስለሆነ ከመገጣጠሚያ ቅየራ ውጭ አማራጭ እንደሌለ ተነገረው። በዚህ መተማመን ላይ ደርሰን በአሁኑ ሰዓት የሙሉ ዳሌ መገጣጠሚያ ቅየራን እናከናውናለን። ቀዶ ሕክምናውን ለማከናወን የሴራሚክ የሚባለውን ማቴሪያል እንጠቀማለን። ይህ ማቴሪያል በተለይ በዚህ ታካሚ እድሜ ላይ ላሉ ታካሚዎች እጅግ በጣም ጠቃሚና ተመራጭ ማቴሪያል ነው። ረጅም ጊዜም አብሮ የመኖር እድል እንዳለው በጣም በርካታ ጥናቶች አሳይተዋል። አሁን ወደ ቀዶ ሕክምና እንገባለን። ሙሉ ዳሌ መገጣጠሚያ ቅየራ ያካሄድነው በተሳካ ሁኔታ ጨርሰናል። ታካሚያችን እጅግ በጣም ስቴብል የሆነ ሂፕ ስለሆነ ያለው በነገው ዕለት መራመድ እንዲጀምር እናደርጋለን። ስለተከታተላችሁን እናመሰግናለን።